ሰላማችሁ ብዝዝት ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ከቪዲዮ በፊት ግን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዳይረሳ እና እጅሽ ከምን በላችሁ ካላችሁኝ የብዙ ህጻናቶች ጨቅላ ህጻናቶች ሞት ምክንያት የሆነው አዩፊዲ ማለት ደግሞ ከ28ኛ ዊክ ጀምሮ እናትየው ሆድ ውስጥ ሞቶ የሚወጣ ወይም ፌታል እርቲቤት የልብ ትርታው ሲቆም ማለት ነው። ዛሬ ይዤላችሁ የመጣሁት የብዙ ጨቅላ ህጻናቶች ሞት ምክንያት የሆነው አዩፊዲ ማለት ደግሞ እናት ሆድ ውስጥ ከመወለዱ በፊት ሞቶ የወጣ ህጻን ማለት ደግሞም ይሄ ማለት 28 ዊክ በኋላ ማለት ነው። የመሞቱ ምክንያት የሆኑት የእናት ጤና ችግር፣ ለምሳሌ የደም ግፊት፣ የስኳር በሽታ፣ ሁለተኛው ደግሞ የመሞቱ ችግር የፕላሴንታ ችግር፣ ለምሳሌ ህፃኑ ምግብና ኦክሲጅን እንዳይደርስ ያደርገዋል። ኢንፌክሽን ወይም ተላላፊ በሽታ፣ የህፃኑ ጄኔቲክ ችግር ወይም የአምብሪካል ኮርድ ችግር ማለት ነው። አዩፊዲ መከላከያ መንገዶች። አዩፊዲ ሁሉንም መከላከል አይቻልም። አንደኛ መደበኛ የእርግዝና ክትትል ኤንስ የምንለው ነው። ሁለተኛ ጤናማ ምግብ መመገብ፣ ፕሪቪየስ ሂስትሪ ኮልድ ኬስ ካለ ምርመራ ማድረግ፣ አደገኛ ነገሮችን መቆጠብ፣ ለምሳሌ ጫት መቃም፣ አልኮል መጠጣት፣ ሲጋራ ማጭስ፣ ከነዚህ ነገሮች በጣም መጠንቀቅ አለባት። በእርግዝና ጊዜ እርግዝና ያለባት ሴት የህፃኑ እንቅስቃሴ ወይም ሲጠፋ ወዲያውኑ ወደ ጤና ተቋም በመሄድ ምርመራ ማድረግ አለባት። ቀጣይ ቪዲዮውን በደንብ ተከታተሉ። የአዩፊዲ ምልክት እነማን ናቸው የሚለውን በደንብ አድርጌ ግልጽ በሆነ መንገድ አቀርብላችኋለሁ። ተከታተሉ። አንደኛ የህፃኑ እንቅስቃሴ መቀነስ ወይም ማቆም። ሁለተኛው የእናት ሆድ እድገት ማቆም። ሶስተኛው አንዳንድ ጊዜ ደም መፍሰስ። አራተኛው አልትራሳውንድ ሲነሳ የልብ ትርታው ማቆም። አምስተኛው ደግሞ አሚኖቲክ ፍሉድ ሲበዛ ወይም ሲቀነስ። የመሞቱ ምክንያት የሆኑት የእናት ጤና ችግር፣ ለምሳሌ የደም ግፊት፣ የስኳር በሽታ፣ ሁለተኛው ደግሞ የመሞቱ ችግር የፕላሴንታ ችግር፣ ለምሳሌ ህፃኑ ምግብና ኦክሲጅን እንዳይደርስ ያደርገዋል። ኢንፌክሽን ወይም ተላላፊ በሽታ፣ የህፃኑ ጄኔቲክ ችግር ወይም የአምብሪካል ኮርድ ችግር ማለት ነው። አንዲት እናት መጠንቀቅ ያለባት ነገሮች እነማን ናቸው ብለን ብንል መደበኛ የእርግዝና ክትትል ማድረግ፣ ጤናማ የሆነ ምግብ መመገብ። ጤናማ የሆነ ምግብ መመገብ ማለት አትክልት፣ ፍራፍሬ፣ ፕሮቲን፣ እንቁላል የመሳሰሉትን ናቸው። በቂ እረፍት መውሰድ፣ አይረን ያለበት ምግብ መመገብ፣ አደገኛ ነገሮችን አለመጠቀም፣ ምሳሌ ሲጋራ፣ አልኮል አለመጠቀም፣ በሐኪም ያልታዘዙ መድኃኒት አለመጠቀም። በእርግዝና ጊዜ ህመም ካለ መደበኛ የህክምና ክትትል ማድረግ፣ ለምሳሌ የደም ግፊት፣ የስኳር ህመም፣ የልብ ህመም ካለ እንደገና እነዚህ መደበኛ ክትትል ማድረግ። አዩፊዲ መከላከያ መንገዶች። አዩፊዲ ሁሉንም መከላከል አይቻልም። አንደኛ መደበኛ የእርግዝና ክትትል ኤንስ የምንለው ነው። ሁለተኛ ጤናማ ምግብ መመገብ፣ ፕሪቪየስ ሂስትሪ ኮልድ ኬስ ካለ ምርመራ ማድረግ፣ አደገኛ ነገሮችን መቆጠብ፣ ለምሳሌ ጫት መቃም፣ አልኮል መጠጣት፣ ሲጋራ ማጭስ፣ ከነዚህ ነገሮች በጣም መጠንቀቅ አለባት። በእርግዝና ጊዜ እርግዝና ያለባት ሴት የህፃኑ እንቅስቃሴ ወይም ሲጠፋ ወዲያውኑ ወደ ጤና ተቋም በመሄድ ምርመራ ማድረግ አለባት።